ላመስግን የኔ ጌታ ላመስግን ልቀኝል የኔ ጌታ ልቀኝል ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ከሽማግሌዎቹ አንዱ አታልቅስ አለው። አንተ አባቴ ከኔ ሆነ የምሰጥ ባይኖረኝ ከሰጠህ ያንተን መስጠት አይከብደኝ ጥበቤነ የምስጋና መሰረት ሰርግ ቤት ስትሄድ ታለቅሳለች፣ እርጉዞች ስታይ ታለቅሳለች። በዚህ ሕይወቴ አንደበቴን የቃኘኸው ለምስጋና ይየውሰድ ቅኝትህን እንደገና። ለምንድነው የወንድሞቻችን ደም የሚፈሰው? ለምንድነው ህዝቡ እርስ በርሱ የሚጋጨው? ለምንድነው እህትና ወንድም የሚጣሉት? ለምንድነው ሰው የሚሞተው? ለምንድነው ህፃናት የሚሞቱት? ያላችሁ ሰዎች ትሮች ይችላል። አታልቅሱ ዶታችሁ ጠቅላላ ለምጾ ስለ ትዳራችሁ የምታለቅሱ ትሮች ይችላል። ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብርህ አንተ ያ በቀራንዮ ላይ የታረደው በግ ያ ለኔና ለእናንተ ብሎ በመስቀል ላይ የተሰቀለው ጌታ የዓለም ፈጣሪ የዓለም መድኃኒት አባቴ ባዶ እኮ ነኝ እኔ ጌታ ምን ልክዳልህ በእጄ ላይ አንዳች የለኝ የምሰጥ ላንተ ክብር የሚመጥን እኛ ያለቀስነውን ለቅሶ ያፈሰስነውን እንባ ለማበስ አንደበቴን የቃኘኸው ለምስጋና ይውሰድ ቅኝትህን እንደገና። ያ ለቅሶ በአንድ ጊዜ ወደ ሰርግ ቤት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ልጆች፣ የእናታችን የቅድስት ድንግል ማርያም ወዳጆች፣ ከአባታችን ከእግዚአብሔር ከጌታችንም ከኢየሱስ ክርስቶስ በያላችሁበት ጸጋና ሰላም ይብዛላችሁ። እንደ እግዚአብሔር መልካም ፍቃድና እንደ እግዚአብሔር ቸርነት የእግዚአብሔር ቃል እንማማራለን። እግዚአብሔር አምላክ የሊዲያን ልብ እንደከፈተ የሁላችን ልብ ይክፈትልን። ዛሬ የምንማማረው የትምህርታችን ርዕስ የሚሆነው አታልቅስ የሚል ይሆናል። ይህንን ቃል የምናገኘው በራዕየ ዮሐንስ ምዕራፍ 5 ቁጥር 5 ላይ ያለ ኃይለ ቃል ነው። እግዚአብሔር አምላክ በቸርነቱ በምህረቱ ሁላችንን ይጠብቀን። የዚህ ትምህርት መሰረታዊ ዓላማ በምድር ላይ እየፈሰሰ ያለው እንባ፣ በምድር ላይ እየተለቀሰ ያለው ለቅሶ ይህንን እግዚአብሔር አምላክ እንደሚመለከትና እግዚአብሔር አምላክ ይህንን እንባ እንደሚያብስ የሚያመለክት ነው። እግዚአብሔር አምላክ ሁላችንን ይርዳል። አታልቅስ። ይህ ቃል ባለራእዩ ቅዱስ ዮሐንስ በራእይ ያየው ቃል ነው። ባለራእዩ ቅዱስ ዮሐንስ እንደምታውቁት ወንጌልን በመስበክ እግዚአብሔር ቃል በማስተማር ኢየሱስ ክርስቶስ እርሱ ፈጣሪ እንደሆነ በማስተማር ኢየሱስ ክርስቶስ እሱ በመስቀል ላይ ተሰቅሎ ዓለምን እንዳዳነ በማስተማር አላውያን ነገስታት ይህንን ትምህርት እንዳታስተምር ብሎ በግፍ በሐሰት አስመስክረው በድንጋይ ወግሮ በብዙ ስቃይ ብሎም ደግሞ በፈላ ውሃ ቀቅለው ፍጥሞ በምትባል ደሴት አስረውታል። ይህንን ታሪክ ሁላችን እናውቃለን። ታዲያ ከዚህ በኋላ ነው እግዚአብሔር አምላክ ለዚህ ለቅዱስ ዮሐንስ ፍጥሞ በተባለ ደሴት ላይ ታስሮ እያለ እግዚአብሔር አምላክ ለሱ ራእይ ማሳየት ጀመረ ማለት ነው። እንግዲህ ቅዱስ ዮሐንስ
በፍጥሞ ደሴት ላይ ታስሮ እያለ ያየው ራእይ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በዛ በፍጥሞ ደሴት ላይ ለቅዱስ ዮሐንስ ተገለጠለት። ሲገለጠለት በጣም በሚገርም ሁኔታ ሰባት ከዋክብት በእጁ ይዞ እንደገና ደግሞ ሰባት የመቅረዞችን ይዞ እንደ ፀሐይ እያበራ ነገር ግን እግሮቹ እንደተቸነከሩ እጆቹም እንደተቸነከሩ እግዚአብሔር አምላክ ለቅዱስ ዮሐንስ ይገለጥለታል። ታዲያ በዛን ጊዜ ቅዱስ ዮሐንስ ይህንን ራእይ ሲመለከት እጅግ ደነገጠ፣ ወደቀ። ስለዚህ እንዲህ የሚል ድምፅ ሰማ፣ እኔ ሙቼ ነበር፣ አሁን ግን ለዘላለም ሕያው ነኝ፣ የገነትና የሲኦል ቁልፍ በእኔ አለ፣ አሁን እኔ የምነግርህን ትጽፋለህ ብሎ ለቅዱስ ዮሐንስ ይህንን ራእይ ጌታችን መድኃኒታችን ኢየሱስ ክርስቶስ ገለጠለት። ታዲያ ይህንን ራእይ ከተመለከተ በኋላ ቅዱስ ዮሐንስ ወደፊቱ ስለሚሆነው ነገርና ስለተደረገው ነገር እጅግ ለሰው አእምሮ በሚከብድ መጠን ቅዱስ ዮሐንስ ራእይን ይመለከት ነበር ማለት ነው። እንግዲህ ከራእዩ መካከል አንዱ ራእይ እንግዲህ አሁን የምንመለከተው ነው። በራእይ ዮሐንስ ምዕራፍ 5 ላይ የተጻፈ ቅዱስ ዮሐንስ አንድ ነገር ተመለከተ። በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈባት በሰባት ማኅተም የታተመች አንዲት መጽሐፍ አየሁ ይላል ቅዱስ ዮሐንስ። እንግዲህ ይሄ ራእይ ነው እያየው ያለ። ይህን ራእይ ቅዱስ ዮሐንስ ሲመለከት በዙፋኑ ላይ በተቀመጠው በቀኝ እጁ በውስጥና በኋላ የተጻፈባት በሰባት ማኅተም የተዘጋ መጽሐፍ አየሁ። አንድ በሰባት ማኅተሞች የተዘጋ መጽሐፍ ቅዱስ ዮሐንስ ያያል። ታዲያ ይህንን ራእይ ሲመለከት አንድ ብርቱ መልአክ መጣና ይህንን መጽሐፍ ይላል፣ ይህንን መጽሐፍ ማን ነው ሊፈታው የሚችል? ይህንን መጽሐፍ ማን ነው ሊመለከተው የሚችል? የሚል አዋጅ አወጀ። የእግዚአብሔር መልአክ ብርቱ መልአክ ይለዋል። ታዲያ ይህንን አዋጅ ካወጀ በኋላ ምንድነው የሚለው? በሰማይም ቢሆን በምድርም ላይም ቢሆን ከምድርም በታችም ቢሆን መጽሐፉ ሊመለከተውም ማንም ሊከፍተውም አልቻለም። ቅዱስ ዮሐንስ ይህንን ራእይ ሲመለከት አንድ በሰባት ማኅተም የተዘጋ መጽሐፍ አየ። ስለዚህ ይህንን በሰባት ማኅተም የተዘጋ መጽሐፍ ደግሞ ማን ነው የሚከፍተው? በሰማይም በምድርም ከምድርም በታች ይህንን መጽሐፍ መክፈት የሚችል ማን ነው ብሎ ያ ብርቱ መልአክ ይህንን አዋጅ አወጀ። ነገር ግን በሰማይም ቢሆን በምድርም ቢሆን ከምድርም በታችም ቢሆን ይህንን መጽሐፍ አይደለም መክፈት ማንንም ሊመለከተው አልቻለም። ማንንም ይህንን መጽሐፍ የመክፈት ስልጣን አልተሰጠውም። ማንንም ይህንን መጽሐፍ ማየት አልቻለም። ታዲያ ይህንን መጽሐፍ ማንም መክፈት ሳይችል ሲቀር ይህንን መጽሐፍ ማንም ሊመለከተው ስላልቻለ ቅዱስ ዮሐንስ ምን ይለናል? ይህንን መጽሐፍ ማንም ስላልከፈተው ከሰማይም ቢሆኑ ቅዱሳን መላእክት ከምድርም ቢሆን የሰው ልጆች ከሰማይም በታች ከምድርም በታች ያሉት ጠቅላላ ፍጥረት የተባሉ ይህንን መጽሐፍ መክፈት ስላልቻሉ ቅዱስ ዮሐንስ አለቀስኩኝ አለ። ቅዱስ ዮሐንስ አለቀሰ። ምክንያቱም መጽሐፉ አስፈላጊ ነገር ነው። በሰባት ማኅተም የተዘጋ ነው። ይህንን መጽሐፍ ብዙ ምስጢር የያዘ ነው። ስለዚህ ይህንን መጽሐፍ መክፈት የሚችል የለም፣ በሰማይ ቢሆን በምድር ቢሆን የለም። ስለዚህ ቅዱስ ዮሐንስ ማለቀስ ጀመረ። አለቀሰ ቅዱስ ዮሐንስ። ምክንያቱም እግዚአብሔር አምላክ በገለጠለት ምስጢር ይህንን መጽሐፍ የያዘ ብዙ ምስጢር ስለሆነ ቅዱስ ዮሐንስ አለቀሰ። ታዲያ ብዙ እንባ ካፈሰሰ በኋላ ብዙ እንባዎች ካፈሰሰ በኋላ ከብዙ ሐዘን በኋላ እንዲህ የሚል ድምፅ ለቅዱስ ዮሐንስ ተሰማው። ከሽማግሌዎቹ አንዱ አታልቅስ አለኝ፣ አታልቅስ አለኝ። የተወደዳችሁ የእግዚአብሔር ልጆች፣ እንድናለቅስ የማይፈልግ እግዚአብሔር፣ እንድናዝን የማይፈልግ እግዚአብሔር፣ እንድንወድቅ የማይፈልግ እግዚአብሔር እንደ
ልጆቹ ስለሚያየን እግዚአብሔር አምላክ አታልቅሱ የሚለውን ድምፅ ሁልጊዜ ያሰማናል። አሁን ቅዱስ ዮሐንስ ምን አለ? ከሽማግሌዎቹ አንዱ አታልቅስ አለኝ። እንግዲህ ብዙ ጊዜ ይህንን ቃል እግዚአብሔር አምላክ ለሰው ልጆች ሲናገር እንሰማዋለን። ለምሳሌ በዚህ በሉቃስ ወንጌል ላይ ስንመለከት በሉቃስ ወንጌል ምዕራፍ 7 ላይ ስንመለከት አንድ ታሪክ እናገኛለን። የሉቃስ ወንጌል ምዕራፍ 7 ቁጥር 13 ላይ ስንመለከት አንዲት መበለት ሴት ልጇ ሞቶባት እያለቀሰች ከብዙ ሰዎች ጋር ሆና ልጇን ወደ መቃብር እየሸኘች እያለቀሰች በዚህ ታሪክ ላይ እናገኛታለን። የተወደዳችሁ የእግዚአብሔር ልጆች እቺ ሴት አሁን እያለቀሰች ነው። ልጇ ሞቶባታል። እናት ናት። አንድ ልጇ ነው። የእናት እንባ ታውቃላችሁ። ስቅስቅ ብላ ታለቅሳለች። እንደ ክረምት ወንዝ ታለቅሳለች። እንባዋ ይፈሳል። ከሷ ጋር ያሉ ሰዎችም ያለቅሳሉ። አንድ ንጉስ መጣ፣ የነገስታት ንጉስ። አንድ ጌታ መጣ፣ የጌቶች ጌታ። አንድ አምላክ መጣ፣ የአማልክት አምላክ። አንድ ገዢ መጣ፣ የገዢዎች ገዢ። አያት ሴቲቱን። እቺ ሴትየው እንባ ታፈሳለች። አያት፣ አዘነላት፣ ራራላት። እንዲህ አላት፣ አታልቅሽ አላት። እንባችንን የሚመለከት እግዚአብሔር፣ ለቅሷችንን የሚሰማ እግዚአብሔር፣ ስለኛ የሚያስብ እግዚአብሔር፣ ሁልጊዜ ስለኛ ደስታ ስለኛ መልካምነት የሚያሳስበው እግዚአብሔር፣ እንድንጨነቅ እንድናለቅስ የማይፈልግ እግዚአብሔር አታልቅሽ አላት። ሴቲቱ በጣም እጅግ አዝናለች። ምክንያቱም የሞተባት ልጇ ነው። 9 ወር በማህፀኗ ተሸክማ ለብዙ ዓመታት በጀርባዋ አዝላ ያሳደገችው ልጇ ነው የሞተባት። ስለዚህ ያለቀሰች ነው። ግን የልጆችን እንባ የሚመለከት እግዚአብሔር አሁን መጣና አታልቅሽ አላት። በተለያየ ቦታ ላይ ሆናችሁ በተለያየ ሀገር ላይ ሄዳችሁ ያልፍልናል ብላችሁ አሁን በአንድ ደሳሳ ጎጆ ውስጥ በአንድ ጨለማ ውስጥ የምታለቅሱ እህቶች ልትኖሩ ትችላላችሁ። እግዚአብሔር ግን እንባችሁን ያብሳል። አሁን አታልቅሱ እያለ ነው። ያለበደላችሁ ያለ ኃጢአታችሁ በወህኒ ቤት ተወርውራችሁ በእስር ቤት ውስጥ በጨለማ ሁላችሁ እያለቀሳችሁ ያላችሁ ሰዎች ትኖራላችሁ። እግዚአብሔር አምላክ ግን እንባችሁ ተመልክቶ አታልቅሱ እያለ ነው። እግዚአብሔር አንድ ነገር ይፈልጋል። እኔን ፈልጉ በሕይወት ትኖራላችሁ። ከኛ የሚጠበቀው እግዚአብሔርን መፈለግ ነው። እሱ ደግሞ እንባችንን ያብሳል። ያ ብቻ አይደለም። የሚቆረስ ጠፍቶ የሚበላ ጠፍቶ ስለ ቁራሽ፣ ስለ እንጀራ፣ ስለ ዳቦ ቤታችሁ ዘግታችሁ የምታለቅሱ ሰዎች ትኖራላችሁ። እግዚአብሔር አምላክ ያንን እንባ እየተመለከተ ነው ያለው። ያንን እንባ እየተመለከተ ነው ያለው። ስለዚህ አታልቅሱ እመጣለሁ እያለ ነው ያለው እግዚአብሔር አምላክ። አንዳንድ ጊዜ ምን ይመስለናል? ድሆች ብቻ የሚያለቅሱ እንጀራ የሌላቸው ብቻ የሚያለቅሱ ሰዎች ያሉ ብቻ ይመስለናል። ነገር ግን ባለጠጎች ሁሉ መኪና ኑሯቸው፣ ቤት ኑሯቸው፣ ነገር ግን በዛ በተንጣለለ ህንፃ ላይ ሆኖ የሚያለቅሱ ሰዎች አሉ። እንባ የሚያፈሱ ሰዎች አሉ። ምን ሆኖ ነው የሚያለቅሱ? ጤና የላቸው፣ ጤንነት የለም። ስለዚህ ስለ ጤንነታቸው ያለቅሳሉ። እንጀራ አለ እንጂ እንጀራ አይበሉም። መኪና አለ እንጂ በመኪና አይበሉም። ስለዚህ ያለቅሳሉ። እግዚአብሔር አምላክ የነዚህ እንባ ይመለከታል። አንዳንድ ሰው የድሃ ብቻ አምላክ ይመስለዋል እግዚአብሔር አምላክ። እግዚአብሔር አምላክ የድሆችም የባለጸጎችም አምላክ ነው። ያላቸው እግዚአብሔር አምላካቸው ነው፣ የሌላቸው እግዚአብሔር አምላካቸው። ስለዚህ የሁሉም እንባ እግዚአብሔር አምላክ ይመለከታል። እቺ ሴት ታለቅሳለች፣ እንባዋን ታፈሳለች። አታልቅሽ አላት። አታልቅሽ።
እንባዋን ጠረገች። ምን እያደረገ ነው? ሰዎቹ ግራ ተጋቡ። ከሷ ጋር የነበሩ ሲያለቅሱ የነበሩ ዘመድ አዝማድ ሁሉ ሲያለቅስ የነበረ ጸጥ አለ። ምክንያቱም የመጣው ሁሉ ማድረግ የሚችል እግዚአብሔር ነው ወገኖቼ። የመጣው ሁሉ ነገር መስራት የሚችል እግዚአብሔር ነው። እንባዋን ጠረገላት። አንተ ጎበዝ ተነስ ነው። አፈፍ ብሎ ተነሳ። ለእናቱ ስጡት አላቸው። ወደ እናቱ እቅፍ ሄደ። እናቱ አቀፈችው። ለብዙ ዘመናት ስታለቅስ የነበረችው ሴት ያ የአንድ ቀን እንባ ብዙ ዘመናት ያላለቀሰችውን ለቅሶ ተሰብስቦ በአንድ ቀን ያሁሉ እንባ ስታፈስ እግዚአብሔር መጥቶ አታልቅሺ፣ ግድ የለም ልጅ ለፈለግሽው ይሄ የሞተው ልጅ ይኸው ብሎ ልጇን ሰጣት። የእግዚአብሔር ስም የተመሰገነ ነው ወገኖቼ። አታልቅስ። አሁን ብዙ ትውልድ እያለቀሰ ነው ያለው። ሰው ሁሉ የራሱ የሆነ ህይወት አለው። ስለዚህ እያንዳንዱ ሰው በራሱ መንገድ ያለቅሳል። እግዚአብሔር ግን አታልቅሱ እያለ ነው። አታልቅሱ እያለ ነው። አሁን የምናወራው የኛ ህይወት ስለሆነ ነው። ስለኛ ህይወት ነው እያወራን ያለ ነው። እውነቴን ነው። ብዙ እህቶቻችንና ወንድሞቻችን ያልፍልናል ብለው ከአንድ የህይወት ደረጃ ከአንድ የኑሮ ደረጃ ወደ ተሻለ እንሄዳለን ብሎ መንገድ ላይ እያለቀሱ ያሉ ሰዎች አሉ። እንባ እያፈሰሱ ያሉ ሰዎች አሉ። መውጫ ቀዳዳ አጥተው እንዴት ወደ ሀገሬ የምመለሰው ብሎ እንግዲህ ሰሞኑን እንደምታውቁት በሊቢያ ከተማ ላይ እየተደረገ ያለው ነገር ታውቃላችሁ። እህቶቻችን ወንድሞቻችን በጨለማ እያፈሰሱ እንባ እያፈሰሱ የሚመለከታቸው ጠፍቶ ነገስታት ያንን ጉዳይ መፍታት አቅቷቸው፣ መሪዎች ያንን ጉዳይ መፍታት አቅቷቸው ሰው እያለቀሰ እህቶቻችን እያለቀሱ ወንድሞቻችን እያለቀሱ እውነቴን ነው። ይህንን እንባ ግን እግዚአብሔር እየተመለከተ ነው። ይህንን ለቅሶ ግን እግዚአብሔር እየተመለከተ ነው። ስለዚህ አታልቅሱ። እመጣለሁ። በዚህ በራዕየ ዮሐንስ እንዲህ ተብሎ ተጽፏል። በሰማይ በምድር ስለደረሰባቸው ስቃይ፣ በምድር ላይ ስላገኙት መከራ፣ በምድር ላይ ስላፈሰሱት እንባ በሰማይ ሲታይ እግዚአብሔር ለእያንዳንዳቸው ነጭ ልብስ ሰጣቸው። ስለዚህ እንባቸው አበሰላቸው። በዛ የዝንባባ ዝንጣፌን ይዞ በምስጋና በእልልታ እግዚአብሔር በሰማይ ተቀበላቸው። ስለዚህ በምድር የሚያለቅሱ ብፁዓን ናቸው፣ ምክንያቱም መንግስተ ሰማያት ይወርሳሉና። ስለዚህ እግዚአብሔር አምላክ ይህች ሴት አታልቅሽ ብሎ እንባዋን አብሶ ወደ ቤቷ አሸኛት። የተወደዳችሁ እግዚአብሔር ልጆች፣ ቤትህን ዘግተህ እያለቀስክ ያለ ሰው አለ። ግድ የለም ቤትህን ዝግት አድርገህ እያለቀስክ ነው እና ይህንን እንባ እግዚአብሔር ይመለከታል። ነገር ግን አንተ ማድረግ ያለብህ ነገር አለ። ወደ እግዚአብሔር ተመለስ። አዎ ብዙ በደሎች ሊኖሩ ይችላሉ፣ ብዙ ኃጢአቶች ሊኖሩ ይችላሉ። ሰው ከኃጢአት ሊርቅ አይችልም። ሁሉ ጊዜ ሰው ኃጢአት ይሰራል። ነገር ግን ተመለስ። ያንን እንባ እግዚአብሔር አምላክ እየተመለከተው ነው። በተለያየ ሀገር ላይ ሆነሽ ወደ እናቴ መቼ ነው የምመለሰው፣ ወደ አባቴ መቼ ነው የምመለሰው ብለሽ በአረብ ሀገር ላይ አንደርግራውንድ ውስጥ ተዘግቶብሽ እያለቀስሽ ያለሽ ሴት ልትኖር ትችላለሽ። እግዚአብሔር አምላክ ያንን እንባ እየተመለከተ ነው። እግዚአብሔር አምላክ ያንን ያንቺ ለቅሶ እግዚአብሔር አምላክ እየሰማ ነው። የማይሰማ እንዳይመስልሽ፣ የማይመለከት እንዳይመስልሽ። እግዚአብሔር አምላክ በጨለማ ላይ የእሱ አይኖች ብርሃን ናቸው። እግዚአብሔር አምላክ የተሰወረውን ነገር ያያል። ስለዚህ አታልቅሺ፣ እግዚአብሔር አምላክ ያይሻል። እና ለቅዱስ ዮሐንስ አታልቅስ የሚል የመጽናኛ ቃል ከእግዚአብሔር ተቀበለ። አታልቅስ፣ እነሆ አታልቅስ፣ ግድ የለም አታልቅስ። እነሆ ከይሁዳ ነገድ የሆነው አንበሳ እርሱ የዳዊት ሥር መጽሐፉ ይዘረጋ ዘንድ ሰባቱን ማኅተም ይፈታ ዘንድ ድል ነሥቶአል አለኝ። መጽሐፉ የሚከፍት ተገኘ። መጽሐፉን የሚመለከት ተገኘ። እርሱ የይሁዳ አንበሳ ነው። እርሱ የዳዊት ዘር ነው፣ የዳዊት ሥር ነው። መጽሐፉን ይከፍተው ዘንድ ድል ነሥቶአል አለኝ። ድል ነሥቶአል።
በዙፋንና በአራቱ እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁኝ አለ። ይህ ማኅተም የሚከፍት ይህ ማኅተሙን የሚመለከተው በቀራንዮ ላይ የታረደው በግ ነው። የኔና የእናንተ አባት ኢየሱስ ክርስቶስ ነው። አንበሳ አለው። አንበሳ ያለው እንደ አምላክነቱ ነው። በግ አለው። በግ ያለው ደግሞ እንደ ሰውነቱ ነው። ወደዚህ ምድር ላይ መጥቶ ሰዎችን ለማዳን ሰው ስለሆነ በሰውነቱ በግ ብሎ ጠራው። በአምላክነቱ ደግሞ አንበሳ ብሎ ጠራው። አንበሳ የእንስሶች ንጉሥ ነውና በዛ መሰለው ማለት። ስለዚህ እነሆ የይሁዳ አንበሳ ያ በግ ማኅተሞችን ከፈተ። ያ በቀራንዮ ላይ የታረደው በግ ያ ለኔና ለእናንተ ብሎ በመስቀል ላይ የተሰቀለው ጌታ የዓለም ፈጣሪ የዓለም መድኃኒት ያ ማኅተሞችን ከፈተ። የዮሐንስን እንባ አበሰ። ዮሐንስ ያንን በግ ተመለከተ። ፊቱ በደስታ ፊቱ በሳቅ ፊቱ በፈገግታ አየው። ስለዚህ ተደሰተ። የታረደው በግ ወገኖቼ ይህንን ማኅተም ባይከፈት ኑሮ ይህንን መጽሐፍ ባይከፈት ኑሮ እኔና እናንተ ገነት አንገባም ነበር። አዳም ገነት አይገባም ነበር። የአዳም ዘር ሁሉ ገነት አይገባም ነበር። ሰውና መላእክት አይታረቁም ነበር። ሰማይና ምድር አይታረቁም ነበር። ይህንን ማኅተም ባይከፈት ኑሮ እግዚአብሔር አምላክ ይህንን ማኅተም ከፈተ። የሰው ልጆች ሁሉ በስሙ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ አንድያ ልጁን እስኪሰጥ ድረስ ዓለምን ወደደ። ተገረፈ፣ ተሰቃየ። እኛ ያለቀስነውን ለቅሶ ያፈሰስነውን እንባ ለማበስ እርሱ አለቀሰ። ዮሐንስ ወንጌል ምዕራፍ 11 ላይ ኢየሱስ እንባ አፈሰሰ ይላል። ለስም አጠራር ክብር ምስጋና ይግባውና እንባ አፈሰሰ። የኛ ቁስል እንዲፈወስ እርሱ ቆሰለ። ወገኖቼ እኛ ያለቀስነውን እንባ ለማበስ እርሱ በብዙ ስቃይ አለፈ፣ በብዙ መከራ አለፈ። ስለዚህ የኛ የልጆችን እንባ አበሰ። ቅዱስ ዮሐንስ ይህንን መጽናኛ ከእግዚአብሔር ዘንድ ተቀበለ። አታልቅስ፣ እነሆ የዳዊት ዘር የሆነው ያ በቀራንዮ ላይ የታረደው በግ እርሱ ማኅተሞችን ሊፈታ ድል ነስተዋልና ስለዚህ አታልቅስ። የዛን ጊዜ እነሆ እንደታረደ በግ ቆሞ አየሁ ካለ በኋላ 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። እዚህ ላይ ሚስጥር እናያለን። 7 ቀንዶች ያላቸው ሐዋርያትን ነው። ምክንያቱም የእግዚአብሔር መናፍስት ስላለ እነዚህ ቅዱሳን ሐዋርያት በእግዚአብሔር መንፈስ ተሞልተው ነው ዓለምን በወንጌል ያጥለቀለቋት። የእግዚአብሔርን ወንጌል ወደ ዓለም የሰጡ ቅዱስ መንፈስ በመረራቸው መጠን ስለሆነ እነሆ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ብሎ እግዚአብሔር አምላክ መድኃኒታችን ኢየሱስ ክርስቶስ ያንን መንፈስ ቅዱስ ከሰጣቸው በኋላ ወንጌልን ለዓለም ሁሉ ሰበኩ። ስለዚህ አቅርንት ያላቸው ሐዋርያትን ነው። ከዛ በኋላ 7 ዓይኖች ይላል ደግሞ አይንት ያላቸው ደግሞ ነቢያትን ነው። የሚመጣውን ነገር ስለሚመለከቱ ለወደፊቱ ስለሚሆነው ነገር ስለሚመለከቱ አይን ብሎ ጠራ ማለት ነው። ስለዚህ የተወደዳቸው እግዚአብሔር ልጆች ይህንን ምስጢር ሰፋ ያለ ነው። የእግዚአብሔር መናፍስት ናቸው አለ። ከዛ በኋላ መጥቶ በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደ። መጽሐፉን በወሰደ ጊዜ 4 እንስሶችና 24 ሽማግሌዎች በበጉ ፊት ወድቀው እያንዳንዳቸው በበጋራና የቅዱሳን ጸሎት የሆነውን ዕጣን የሞላበት የወርቅ ዕቃ ያዙ ነው የሚለው። እንግዲህ አሁን በጉ ማኅተሙን ከፈተ። ከዛ በኋላ በሰማይ ያሉ 24 ሽማግሌዎች አሉ፣ 24 ካህናቶች አሉ፣ 4 እንስሳት አሉ። እነዚህ እንስሳት ኪሩቤል የሚባሉ ማለት ነው። ለዛ ለበጉ ተደፍቶ
ሰገዱ። 24ቱ ካህናት ዕጣን እያጠኑ እነሆ መጽሐፍን ትወስድ ዘንድ ማዕተቦቹንም ትፈታ ዘንድ ይገባሃል፣ ታርደሃልና። አዎ ታርደሃልና፣ በመስቀል ተሰቅለሃልና፣ የሰዎችን እንባ አብሰሃልና፣ የሰዎችን ኃጢአት ተሸክመህ በመስቀል ላይ ተሰቅለሃልና አሁን ክብር ይገባሃል፣ አሁን ምስጋና ይገባሃል፣ አሁን እልልታ ይገባሃል። ወገኖቼ አሁን ሁልጊዜ ለአንተ ክብር ይገባሃል። ሁልጊዜ እግዚአብሔር ክብር ያስፈልጋል። ወገኖቼ ሁልጊዜ ጠዋትና ማታ ለእግዚአብሔር ምስጋና ያስፈልጋል። ጠዋትና ማታ። ምክንያቱም ሁልጊዜ የምናፈሰው እንባ እርሱ ነው የሚያብስልን። ሁልጊዜ ስለታረድክ ምስጋና ይገባሃል። እውነት ነው። ክርስቶስ በመስቀል ላይ ስለተሰቀለ ምስጋና ይገባዋል። በከብቶች ግርግም ስለተወለደ ምስጋና ይገባዋል። እንደ ሰዎች ስለተመላለሰ ምስጋና ይገባዋል። እኛን ሊያጠግበን ስለተራበ ምስጋና ይገባዋል። እኛን ሊፈውሰን ስለቆሰለ ምስጋና ይገባዋል። ጠቅላላ በሕይወታችን እንቅስቃሴ ውስጥ እቺ አንዷን ሰከንድ እንድንኖር ስለፈቀደልን ምስጋና ይገባዋል ሁልጊዜ። ስለዚህ ምስጋና ይገባሃል እያሉ አመሰገኑት። ይህንን እጹብ ድንቅ የሆነ ራእይ ነው ቅዱስ ዮሐንስ በሰማይ ላይ ያየው ማለት ነው። ትልቁ ሚስጥር ግን ምንድን ነው? የሰው ልጆች የሚያፈሱት እንባ እግዚአብሔር አምላክ ይመለከታል። ስለዚህ ግድ የለም እህቴ፣ የምታፈሽውን እንባ እግዚአብሔር አምላክ እየተመለከተ ነው ያለውና አታልቅሽ። እንባችን ጥረጊ፣ እንባን ጥረግ፣ እንባችንን እንጥረግ። እግዚአብሔር አምላክ ሁልጊዜ ነው አታልቅሱ እያለ የሚናገረው። እንድናለቅስ አይፈልግም። አባት ልጁን እንዲያለቅስ አይፈልግም። ታውቃላችሁ፣ እናት ልጇን እንድታለቅስ አትፈልግም። ብታለቅስ እየሮጠች ሂዳ የያዘችውን ስራ ትታ ነው ልጇን የሚያስፈልገው ነገር የምትሰጣት። ስለዚህ እግዚአብሔርም እንደዚህ ነው። እኛ እንባ እንዲፈስ እግዚአብሔር አምላክ አይፈልግም። በዚህ በሉቃስ ወንጌል ምዕራፍ 8 ላይ ስትመለከቱ አንድ ሰው እየሮጠ መጣ። ጌታ ሆይ አለ። ጌታ ሆይ እባክህ፣ ገና የ12 ዓመት ልጅ ናት፣ ሞታብኛለች፣ እባክህ ልጄን ያስነሳልኝ አለ። ከእሱ ጋር የነበሩ ሰዎች ሞቱና ተው እባክህ፣ መምህሩን አታድክሞ፣ ልጅቷ ሞታለች አለ። ሰውየው ስቅስቅ ብሎ አለቀሰ፣ እንባውን አፈሰሰ። የልጅና የአባት ሚስጥር፣ የእናትና የልጅ ሚስጥር የሚያውቁት የወለዱ ሰዎች ናቸው። ስለዚህ ይህንን ድምፅ የምትሰሙ በተለያየ ሀገር ላይ ያላችሁ የልጅ ፍቅር ያላችሁ እናንተ ታውቁታላችሁ። ስቅስቅ ብሎ አለቀሰ፣ ተስፋ ቆረጠ። እባክህ ልጄ ሞታለች አድንልኝ። 12 ዓመቷ ነው፣ ገና ምንም የምታውቀው ነገር የላትም። አለቀሰ። እንደዚህ አሁንም የሚያለቅሱ ሰዎች አሉ፣ እንባቸውን የሚያፈሱ ሰዎች አሉ። ያንን እንባ ግን እግዚአብሔር አምላክ ይመለከታል። ስቅስቅ ብሎ ከእሱ ጋር ያሉ ሰዎች ተው በቃ ተስፋ ቆርጠው ተው፣ ይልቁንስ የቀብሩን ስነ ስርዓት እንፈጽም፣ ተው በቃ መምህሩን አታድክመው፣ ለምን ታደክመዋለህ አሉት። ክርስቶስ ግን እንደዛ አለ። ክርስቶስ ደከመኝ አለ። ወደ ቤቱ አቀና። እንዲህ አላቸው፣ አታልቅሱ አላቸው። ልጅቷ ተኝታለች እንጂ አልሞተችም አላቸው። አዎ ስለሚያነሳት ነው። አታልቅሱ፣ ልጅቷ ተኝታለች፣ አንቺ ልጅ ተነሽ አላት። ልጅቷ አፈፍ ብላ ተነሳች። የሰዎችን እንባ አበሰ። ታውቃላችሁ፣ ይህንን ምስጢር በደንብ አድርጋችሁ መርምሩትና ያ ለቅሶ ቤት፣ መቼም ለቅሶ ቤት ታውቃላችሁ፣ ሁሉም እንደየአቅሙ ያለቅሳል። ያ ለቅሶ ቤት በአንድ ጊዜ ወደ ሰርግ ቤት ተቀየረ። ያ የብዙ ሰዎች እንባ፣ የአንድ ሰው እንባ አይደለም። አጎት አለ፣ አክስት አለ፣ የአክስት ልጅ አለ፣ እሷ ጋር ያሉ ተማሪዎች አሉ፣ ከእሷ ጋር እሷን የሚያውቁ ሰዎች አሉ። ገና የ12 ዓመት ልጅ ናት። ሁሉ ያለቅስ ነበር። ስለዚህ አታልቅሱ የሚለው አማርኛ ራሱ ለብዙ ነው። አታልቅሱ የሚለው አማርኛ ለብዙ ነው የሚመለከተው። ስለዚህ ያንን ህዝቡ ሁሉ አታልቅሱ አላቸው። ልጅቷ አፈፍ ብላ ተነሳች። የእግዚአብሔር ስም የተመሰገነ። የተወደዳችሁ እግዚአብሔር ልጆች፣ እኛ እንድናለቅስ አይፈልግም እግዚአብሔር። አታልቅሱ። አሁንም ግድ የለም በህብረትም የምታለቅሱ
ሰዎች ልትኖሩ ትችላላችሁ። ስለ ሀገር ጉዳይ የሚያሳስባችሁ ሰዎች እውነቴን ነው በራችሁ ዘግታችሁ እግዚአብሔር ሆይ የኢትዮጵያ አምላክ ሆይ የዓለም አምላክ ሆይ ለምንድነው የወንድሞቻችን ደም የሚፈሰው? ለምንድነው ህዝቡ እርስ በርሱ የሚጋጨው? ለምንድነው እህትና ወንድም የሚጣሉት? ለምንድነው ሰው የሚሞተው? ለምንድነው ህፃናት የሚሞቱ እያላችሁ የምታለቅሱ ሰዎች ልትኖሩ ትችላላችሁ። እግዚአብሔር ያንን ይመለከታል። እግዚአብሔር ያንን ልቅሶ ያያል። ደግሞ አታልቅሱ ይላል። ሁሉ ያውቃል እግዚአብሔር አምላክ። ብዙዎቻችን የሚመስልን ምንድነው እኛ ብቻ የምናውቀው ነው የሚመስለን። ያ እኛ ዝም ብለን በአይን ብቻ የምናየው እርሱ እግዚአብሔር ግን ከመጀመሪያው ጀምሮ እስከ መጨረሻው በደንብ ያውቃል። ስለዚህ አታልቅሱ። ታውቃላችሁ ያ ብቻ ሳይሆን ልጅ አጣችሁ ነገር ግን ልጅ ፈልጋችሁ እግዚአብሔር ሆይ ለምንድነው ማትሰማኝ? ለምንድነው ጸሎት የማትሰማ እያላችሁ ቤተ መቅደስ ሄዳችሁ ቤተክርስቲያን ሄዳችሁ አልያም ደግሞ ቤታችሁን በር ዘግታችሁ የምታለቅሱ ሰዎች ልትኖሩ ትችላላችሁ። እናታችን ቅድስት ሐናን አስታውሷት። እቺ ቅድስት እናት እንዲህ አደረገች። ልጅ አልነበራትም። ቤተ መቅደስ ሄደች። ሁሉ ጊዜ ነው የምታለቅሰው። ቤተ መቅደስ ላይ ሄዳ የልብሷ ብዛት የሚገርማችሁ ነገር እንደ ክረምት ወንዝ እየፈሰሰ በቤተ መቅደሱ ላይ ያሉ ካህናት ለምንድነው ይህንን ስካር የማታቆመው አሏት። ስካር መሰላቸው። እሷ እያለቀሰች ነው። ስቅስቅ ብላ ነው የምታለቅሰው። ስቅስቅ ዝም ብሎ መጽሐፍ ቅዱስ የገለጸው አገላለጽ ምንድነው? ካህኑ ኤሊ አንድ ስትየው ለምንድነው ስካርሽን ማታቆሚ አላት ነው። ምክንያቱም እቺ ሴት እጅግ ነው እያለቀሰች ያለችው። በጣም ብዙ ወንባ ነው እያፈሰሰች ያለችው። ጉዳዩ አሳራት ነው። ብዙ ሰዎች አንቺ በቁሎ ብለዋታል። ብዙ ሰዎች ሰድበዋታል። ብዙ እናቶች ልጃቸውን አቅፎ ስታያቸው ታለቅሳለች። ሐዘን ቤት ስትሄድ ታለቅሳለች። ሰርግ ቤት ስትሄድ ታለቅሳለች። እርጉዞች ስታይ ታለቅሳለች። መንገድ ላይ ህፃናቶች ስታይ ታለቅሳለች። በለቅሶ የተከበበ ህይወት፣ በእንባ የተከበበ ህይወት ነው ያላት ሴት። እንደዚህ አይነት ሰዎች ልትኖሩ ትችላላችሁ። ህይወታችሁ ጠቅላላ ለቅሶ፣ ስለ ትዳራችሁ የምታለቅሱ ልትኖሩ ትችላላችሁ። እለት ስለ ትዳር የሚያሳስባችሁ ምክንያቱም ምንድነው? ትዳር ላይ ችግር አለ። ስለዚህ ያንን ችግር ያስለቅሳችኋል። ልጆች አሏችሁ፣ መለያየት አትችሉም። በክርስትና መፋታት የሚባል ነገር የለም። ስለዚህ ያስለቅሳችኋል። ስቅስቅ ብላችሁ ታለቅሳላችሁ። ህይወታችን ጠቅላላ በእንባ የተከበበ፣ በለቅሶ የተከበበ። የዚህ ሴት ህይወት ጠቅላላ ህይወቷ በእንባ ነው። ምንም ደስታ የሚባል ነገር የለም። ያ መሆኑን እሷ ራሷ የመለሰችው ንግግር አለ። እንደዛ መሆኑን ስናረጋግጥ ማለት ነው። ዞር ብላ ለካህኑ ኤሊ እንዲህ አለችው፣ እኔ እኮ ልቧ ያዘነባት ሴት ነኝ አለችው። ልቧ ያዘነባት ሴት፣ ስጋዬ ብቻ አይደለም ልቤ ቆስሏል በእንባ ልቤ ቆስሏል። ልቧ ያዘነባት ሴት ነኝ። ሰካራም አይደለሁም። የወይን ጠጅ የምጠጣ ሰው አይደለሁም። ይልቁንስ እግዚአብሔር እየለመንኩት ነው። እንባ የማፈሰው ወደ እግዚአብሔር ነው። ልጅ እፈልጋለሁ። የኔ ረሃብ ልጅ ነው። የኔ ጥማት ረሃብ፣ የኔ ጥማት፣ የኔ ረሃብ ልጅ እንጂ ሌላ ነገር አይደለም። ስለዚህ ልቧ ያዘነባት ሴት ነኝ። እንባዬን እንዲመለከት እፈልጋለሁ እግዚአብሔር አለች። ተወደዳችሁ እግዚአብሔር ልጆች፣ ልክ እንደዚህ ሴት ያላችሁ ሰዎች አሉ። እግዚአብሔር እንባ ያብሳል። ካህኑ ኤሊ እንዲህ አላት፣ እንግዲያውስ እንደፈለግሽው ይሁንልሽ። እንግዲያውስ ልጅ ነው አይደል የፈለግሽው? እንደፈለግሽው ይሁንልሽ። የእግዚአብሔር ስም የተመሰገነ ነው። እቺ ሴት በአመቷ ልጅ ይዛ ተመለሰች። እግዚአብሔር እንባዋ ተመለከተ። እግዚአብሔር ልቅሷ ተመለከተ። ስለዚህ የተወደዳችሁ እግዚአብሔር ልጆች፣ ቅዱስ ዮሐንስ በእርግጥ ቅዱስ ዮሐንስ ያየው ራእይ ብዙ ሚስጥር አለው፣ ብዙ አንድምታዊ ፍቺ አለው። አንድ ሁለት ለመጥቀስ ይህንን መጽሐፍ ሊመለከተው ሊከፍተው የሚችል ሰው አልተገኘም ሲል፣ አንድ ምጽአትን የሚመረምራ ሰው ጠፋ ነው። እግዚአብሔር አምላክ መቼ እንደሚመጣ መድኃኒዓለም ክርስቶስ መቼ እንደሚመጣ ማንም ሰው አያውቅም። መላእክትም አያውቁም፣ ቅዱሳንም አያውቁም፣ ሰማዕታትም አያውቁም፣ እመቤታችን ቅድስት ድንግል ማርያም አታውቅም። ማንም የሚያውቅ የለም። ስለዚህ ያስለቅሳል። ቅዱስ ዮሐንስ ያስለቀሰው ይሄን ነበር፣ የሚያውቀው የሌለ መስሎት ማለት ነው። ስለዚህ ያንን የሚያውቅ ክርስቶስ ብቻ ነው።
ይህንን ደግሞ በወንጌል ተጽፏል። አንድም ብሎ ይህንን ነው ምጽአትን የሚያውቃት የሚመረምራት የለምና። ስለዚህ ይህችን ምጽአት እቺ የመጨረሻው ዘመን የሚያውቃት ራሱ ወልደ እግዚአብሔር ኢየሱስ ክርስቶስ ስለሆነ ይሄ አንዱ ፍቺው ነው ማለት ነው። ሌላው እንደየ ሚስጥሩ እነዚህ 7 ማህተሞች ምን እንደሆኑ 7 ሀብታት እያለ የተረጎማቸዋል። ብዙ ነገሮች አሉ። እነዚህ ሚስጥራትን በቀጣይ የምንመለከታቸው ይሆናል ማለት ነው። ለዛሬ ግን እግዚአብሔር አምላክ ሕዝቡን ያጽናናል። እግዚአብሔር አምላክ የሰዎችን እንባ ያብሳል። በተለያየ ሀገር ያላችሁ እንባ እያፈሰሳችሁ ያላችሁ እያለቀሳችሁ ያላችሁ እግዚአብሔር አምላክ እንባችሁን ያብሳል። በዚህ ቃል ተጽናኑ። እግዚአብሔር አምላክ ጨካኝ አምላክ አይደለም። ስለ ልጆቹ የሚራራ አምላክ ነው። ስለ ልጆቹ የሚያዝን አምላክ ነው። አዘነላቸው ተብሎ በመጽሐፍ ቅዱስ ተጽፏል። አፈቀራቸው፣ ወደዳቸው ተብሎ በመጽሐፍ ቅዱስ ተጽፏል። ስለዚህ ያፈቅረናል፣ ይወደናል። ምንም ደካሞች ብንሆን እናንተ ደካሞች ሸክማችሁ የከበዳችሁ ኑ ወደ እኔ አሳርፋችኋለሁ ብለዋል። የሚያሳርፍ አምላክ ነው። ስለዚህ የተወደዳችሁ እግዚአብሔር ልጆች እንባችሁን ጠርጋችሁ ኑሯችሁ መኖሩ ጀምሩ። ነገር ግን አንድ ማስመር ያለባቸው ነገር ምንድነው? ባገኛችሁት አጋጣሚ የእግዚአብሔር ቃል ስሙ። ባገኛችሁት አጋጣሚ ወደ እግዚአብሔር ተመለሱ። ባገኛችሁት አጋጣሚ እንዴት ብላችሁ ወደ ቅድስና ሕይወት እንደምትመጡ ያንን መንገድ ፈልጉ። ባገኛችሁት አጋጣሚ ወደ እግዚአብሔር መመለስን ፈልጉ። የዛን ጊዜ የምናለቅሰው እንባ እግዚአብሔር አምላክ ያብሰዋል፣ አብሶታልም። ስለዚህ ስለነበረን ጊዜ ሁሉ እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አምላክ ሁላችንን ይጠብቀን። የእናታችን የቅድስት ድንግል ማርያም አማላጅነት ሁላችን ጋር ይሁን። የአባቶቻችን ሁሉ የቅዱሳን የሰማዕታት የጻድቃን በረከታቸው በእኛ ላይ ይሁን። እግዚአብሔር አምላክ እንባችንን ስላበሰ ክብር ምስጋና ለሱ ይሁን ለዘላለም አሜን።